ብለን መጣን ሆ ብለን መጣን ሆ ብለን መጣን ሆ ብለን መጣን ሆ ብለን እማማ አለች ብለን መጣን ሆ ብለን አባባ አለ ብለን መጣን ሆ ብለን ዘመድ አዝማድ ብለን መጣን ሆ ሰላም ኢትዮጵያ። ይህ ኦቤስ ቴሌቪዥን ነው። ዘውትር በዚህ ሰዓት የሚያቀርበውን የአማርኛ ፕሮግራም ከቴዲ ስቱዲዮ ጋር በመተባበር ዛሬ መስከረም 1 ቀን 2008 ዓመተ ምህረት ስራውን አሃድ ብሎ ጀምሯል። እንኳን ከዘመን ዘመን አሸጋገረ። የፕሮግራማችን መጀመሪያ ምን እናድርግ ብለን ብዙ አሰብን። ብዙ አማራጮችን ተመለከትን። በመጨረሻም ብንመረቅስ ብለን ወሰንን። በማን አስታዋሽ በሌላቸው አረጋውያን ወገኖቻችን ብንመረቅ ምርቃታቸው ካንጀት ነውና መሬት ጠብ አይልም። ስለዚህም ወደ ሜሪጆ የልማት ማዕከል አቀን ሜሪጆ ኢትዮጵያ ላለፉት 21 ዓመታት ረዳት የሌላቸው አረጋውያንና ህጻናትን ሲረዳ የቆየ ግብረሰናይ ድርጅት ነው። ዛሬ በዋሳ ከተማ የአረጋውያን መርጃና ማዋያ ማዕከል አቋቁሟል። ስለዚህም ከሜሪጆ ኢትዮጵያ ጋር በመተባበር አረጋውያኖችን ከህፃናቶቹ ጋር ጋበዝናቸውና ዮዳ ቢሲኒያ ድግሱን ደግሶልን ውብ የሆነ የበዓል አከባበር ቀን አክብረናል። እናንተም ይህን የበዓላችንን ቀን አብራችሁ ነው። ፈጣሪ ኢትዮጵያን ይባርክ። ማምዬ አባብዬ እንደምንድናችሁ ሆብለን መጣን ከምንም በላይ ነው ሆብለን መጣን ጤና ለሁላችን ሆብለን መጣን መተሳሰብ ኑሮ ሆብለን መጣን ለመልካም ኑሯችን ሆብለን መጣን ሰፈር ሰላም ሆኖ ሆብለን መጣን ፍቅር ይደርበት رب سنياكين رب سنياكين أكنوا فقط رب سنياكبر بارين سيرنا سنياكبر سيرة الوابل بيان واكين إرادة بياتا نورا መልካም አዲስ ዓመት ለሁላችሁ እንዲሆንልን ከከተማ እስከ ገጠር ከማላገር እስከ ዳር ድንበር ከጠረፍ እስከ ጠረፍ ላላችሁ ለመላ ኢትዮጵያ ሕዝቦችና በውጭ ሀገር ይህን ፕሮግራም ለምትከታተሉ ትውልደ ኢትዮጵያውያን እንኳን ለ2008 በሰላም አደረሳችሁ እንላለን። ቀጥረው ከሰሩ የለም ድህነት ሁሉን ያሳደገች ሸሽጋ በጉያ ለዘላለም ትኖር እናት ኢትዮጵያ አላችሁ። ክቡራትና ክቡራን
እንግዶቻችን ዝግጅታችንን ጀምረናል። ይህ ዝግጅት በዋናነት የተዘጋጀው በቴዲ ስቱዲዮና ኦቢኤስ ቴሌቪዥን ለመጀመሪያ ጊዜ በአማርኛ ቋንቋ ከመስከረም 1 ጀምሮ የመዝናኛ ዝግጅትን ይዞ ይቀርባል። በዚህም በዓል ላይ እጅግ በጣም የምንወዳቸውና የምናከብራቸው አረጋውያንን ይዘን እዚህ ቦታ ይህንን በዓል ስናከብር ከፍተኛ ደስታ ይሰማናልና ለእናትና ለአባቶቻችን አረጋውያን አንድ ጊዜ ሞቅ ያለ ዝግጅታችን ተጀምሯል። ከዚህ በኋላ የተለያዩ ዝግጅቶች እናንተን ሊያዝናኑ የሚችሉ በዓል የሚሸቱ ነገሮችን ይዘን እንቀርባለን።
ይህ ኦቢኤስ ቴሌቪዥን እና ቴዲ ስቱዲዮ በጋራ ያዘጋጁት ፕሮግራም ነው። መስከረም 1 ቀን የመጀመሪያ ዝግጅቱን የሚያቀርብበት ቀን ነው፣ የበዓል ቀን። የመጀመሪያ ዝግጅታችንን ከኦቢኤስ ቴሌቪዥን ጋር ተባብረን የምናቀርበውን የመጀመሪያ ዝግጅታችንን እናንተን የመሳሰሉ እናቶቻችንና አባቶቻችን ጋር አብረን ሆነን በዓልን በማሳለፋችን እጅግ በጣም ተደስተናል። እናመሰግናለን ስለመጣችሁልን። ሜሪጆ ኢትዮጵያ እኔ ሳቀው ከ20 ዓመት በላይ ነው። ሜሪጆ ኢትዮጵያ ህፃናትንና አረጋውያን በመርዳት ይታወቃል። እናንተን ጋብዞ ለእናንተ ይህንን ዝግጅት እንዲዘጋጅ ከዮድ አቢሲኒያ ጋር በመተባበር ዝግጅቱን በማስፈጸሙ ሜሪጆ ኢትዮጵያን እናመሰግናለን በጣም። ዮድ አቢሲኒያ እና የዮድ አቢሲኒያ የባህል ቡድን ይህን ዝግጅት እንዲህ በአማረ ሁኔታ ስላዘጋጁልን፣ ዮድ አቢሲኒያ ሙሉ በሙሉ የምግብ ዝግጅቱን ወጪም ስለሸፈነልን ዮድ አቢሲኒያንም ከልብ በጣም እናመሰግናለን። በየቤታችሁ ሆናችሁ ይህን ዝግጅት የምትታደሙ ክቡራን ተመልካቾቻችን፣ ይህ ቴዲ ስቱዲዮ እና ኦቢኤስ ቴሌቪዥን በጋራ የሚያቀርቡት ከመስከረም 1 ጀምሮ ዘወትር ምሽት ከ2 ሰዓት ተኩል ጀምሮ እስከ ምሽቱ 5 ሰዓት ድረስ እናንተን ለማዝናናት ዝግጅቱን ጨርሶ አጠናቆ መስከረም 1 ቀን የመጀመሪያ ዝግጅቱን የሚያቀርበውን የቴዲ ስቱዲዮ እና የኦቢኤስ የጋራ ዝግጅት የሆነውን የአማርኛ ፕሮግራም ነው። ከመስከረም 1 ጀምሮ ጣቢያችሁን በናይል ሳት በኦቢኤስ ቴሌቪዥን ላይ እንድታደርጉና ዝግጅቶቻችንን እንድትኮመኩሙ በአክብሮት እንጋብዛለን። የዛሬ የክብር እንግዶቻችን በሜሪ ጆይ አስተባባሪነት የተጋበዛችሁት እናንተ አባቶቻችንና እናቶቻችን ናችሁ። ስለመጣችሁ እንደገና ከልብ እናመሰግናለን። በኪነ ጥበብ ስራው፣ በትወና ችሎታው፣ በደግነቱ፣ በማህበራዊ ተሳትፎ የምትወዱትና የምታደንቁት ወንድም አርቲስት ሰለሞን ቦጋለ በመካከላችን ይገኛል። ሰለሞን ቦጋለን ወደ መድረክ ጋብዛለሁ። ሰለሞን እንኳን ደህና መጣ። እንኳን ደህና ቆየ። ምን ተሰማ? በመጀመሪያ እንኳን አደረሳችሁ። ለመጀመሪያ ጊዜ የአየር ስርጭቱን በሚጀምርበት ኦቢኤስ የሚባለው ከቴዲ ስቱዲዮ ጋር ተባብሮ የሚሰራው የአየር ሰዓት ከእናንተ ጋር የመጀመሪያ ዝግጅቱን በማድረጉ የእውነት እኔም እዚህ ላይ በመታደሜ እጅግ በጣም ደስ ብሎኛል። ቀሪው ጊዜ የተሻለ መዝናኛዎችን እውቀትን የምንጨብጥበት እንዲሆን ምኞቴ ነው። ስለተጋበዝኩም ደስ ብሎኛል። ታንኪዩ። እሺ፣ ሰለሞንን በዛሬው ዝግጅታችን የጋበዝንበት ዋነኛ ምክንያት ሁላችንም እንደምናውቀው ሰለሞን የተከበረ አክተር ነው። በሙያ ችሎታው ሁላችንንም ያስደመመ፣ ሲያሻው የሚያስለቅሰን፣ ሲያሻው የሚያስቀን፣ ሲያሻው የሚያናድደን ተዋናይ ነው። በዚህ ምንም ጥርጥር የለንም። ሁላችንም እንስማማለን አይደለም? ዛሬ ግን የጋበዝነው በበጎ ምግባሩ ነው። ሰሞኑን ሰለሞን ሶሻል ኔትወርኩን በሙሉ የማህበረሰብ ኔትወርኮችን በሙሉ ተቆጣጥሯል። ምክንያቱ ደግሞ እኔ ታሪኩን ስለማቅ ልንገራችሁ። 2 ሰዎች ቤቱን ያንኳኳሉ በተለያየ ጊዜ። አንዱ የ8 ወይም የ9 ዓመት ልጅ ህፃን ቤተሰቦች ናቸው። ህፃኑ 2 ኩላሊቱን ታሞ የግድ ኩላሊቱ መቀየር አለበት። ይህንን ለማድረግ 5 ሚሊዮን ብር ያስፈልጋል። ሁለተኛዋ የልጆች እናት ናት። ልቧ እየደከመ በአስቸኳይ ካልታከመች
እንደዚሁ ህይወቷ አስጊ ደረጃ ላይ ደርሷል። እነዚህ ሰዎች ሰለሞን ጋር ለምን እንደሄዱ ወደፊት የምንነጋገረው ይሆናል። ሰለሞን ሀብታም አይደለም፣ ግን ይሄንን ልክ እንዳልሆነ አረጋግጦልናል። ምክንያቱም ሰለሞን ሀብታም ነው፣ የገንዘብ ሳይሆን የሰው ሀብታም። በልብ በሽታ ተሰቃይታ ህይወቷ አደጋ ላይ የነበረችው የልጆች እናት እህታችን አሁን ወደ ሳውዝ አፍሪካ አምርታ ሕክምና ላይ ትገኛለች። ሁለተኛውም ህፃን አስፈላጊው ወጪ ተዘጋጅቶለት በቅርቡ ወደ ውጭ ሀገር ሊሄድ በዝግጅት ላይ ይገኛል። ይሄን ሁሉ ለማድረግ ግን ሰለሞን የሰው ሀብታም ስለሆነ እነዚህ ሰዎች መተው አንኳክተው አሳክመን ወይም ልጃችንን አሳክምለት ሲሉት አይ ገንዘብ የለኝም እኔ ይሄን ለማድረግ አቅሜ አይፈቅድም ብሎ ሊመልሳቸው ሲችል፣ ምክንያቱም በአስቸኳይ ለሁላችንም የሚመጣልን መልስ ይሄ ነውና ገንዘብ ከሌለ፣ እሱ ግን ይሄን አላደረገም። እኔ እናንተ እየታመማችሁ እናንተ እየሞታችሁ የኔ በመኪና መሄድ ምንም ትርጉም የለውም፣ እኔ በእግሬ ሄዳለሁ እናንተ ግን ትታከማላችሁ ብሎ ቃል ገባላቸው። በዛም መሰረት አንድዬ መኪናውን ለጨረታ አወጣ። መኪናው ጨረታ ላይ ቀርቧል። ይሸጥ አይሸጥ አሁን ሰለሞን ይነግረናል። ግን እነዚህን ሰዎች ለማሳከም የሚያስፈልገው ገንዘብ በሙሉ ግን በኢትዮጵያውያን በሙሉ ተዋጥቶ እነዚህ ሰዎች ለመታከም በቁ። አያስደስትም? ሰውን ለመርዳት ገንዘብ አይደለም የሚያስፈልገን። ሰውን ለመርዳት ሌላ መመዘኛ የለውም። ሰው መሆናችንና ቅን ልቦና መያዛችን በቂ ነው ብሎ እንደሚቻል አረጋግጦልናልና አንድ ጊዜ ለሰለሞን ባካችሁ። ሰለሞን ቦጋለ ዛሬ ጋበዝንህ በዚህ ምክንያት ነው። ምክንያቱም ዛሬ ይሄን ዝግጅት ያስተባበረልን ሜሪጆ ኢትዮጵያ ነው። ሜሪጆ ኢትዮጵያ ኢትዮጵያውያንን ብቻ በማስተባበር ኢትዮጵያውያን ለኢትዮጵያውያን እንዲደርሱ የውጭ ሀገር እጅ ሳንመለከት ወገኖቻችንን እኛ መርዳት እንደምንችል ላለፉት 21 ዓመታት ስራን በመስራት ህፃናትን ለወግ ማዕረግ በማብቃት አረጋውያንን ደጋፊ ጧሪ በመሆን ለዚህ እያበቃ ይገኛልና በሜሪጆይ ዝግጅት ላይ አንተ እንድትገኝ ጋበዝንህ። ስነ ምግባርህ፣ በጎነትህና ቀናነትህ ስለማረከን ነው። እንኳን ደህና መጣህልን። አሁን የሰዎቹ ሁኔታ ምን ላይ ይገኛል? በመጀመሪያ ይሄን ቅዱስ ሀሳብ ያሳስበን እግዚአብሔር ነው። ለሱ ደግሞ ሴቶች እናቶቻችን እህቶቻችን በእልልታ፣ ወንዶች ወንድሞቻችን አባቶቻችን በጭብጨባ እንደው በታመሰግኑት ደስ ይለኛል እግዚአብሔር። ምክንያቱም ከእግዚአብሔር ነው፣ ምንም ነገር ከእግዚአብሔር ነው። እዚህ መቆማችን ምክንያት ከእግዚአብሔር ነው። ስንመጣም ስንሄድም በመጣንበት ሁኔታ ነው የምንመለሰው። ራቆታችን እንመጣለን፣ ራቆታችን እንሄዳለን። እውነት ሁልጊዜ የስስት ጨርቃችን መጨረሻው ብል ነው የሚበላው። የእውነት ነው የምላችሁ እና እግዚአብሔር ሁልጊዜ የሚከተለን ነው። ሁልጊዜም እሱ ጋሻ ይሆነን፣ በሱ ውስጥ እንሆን ትልቁ ነገር እና 2008 የእውነት የደግነት የሰላም የፍቅር ጊዜ እንዲሆን ጠይቃለሁ። ሌላው ደግሞ መልመድ ያለብን ነገር አለ። አሁን እንደውም እየጠፋ መጣ። በተለይ አሁን ስልክ ስንደዋወል ወጣቶች ሆነን ስልክ ይደወላል፣ አነሳለሁ። ስማ እንትን እዚህ ቦታ ላይ እንደምን ዋልክ እንደምን አደርክ ቀርቷል። እንልመድ። እውነት እንደው ባንተዋወቅ መንገድ ስንገናኝ እንዴት ነህ እንዴት ነሽ እንባባል። ጥሩ ነው። እውነት 2008 በጣም የደስታ ጊዜ ይመስለኛል ሁላችንም። እግዚአብሔር በመሃላችን አለ። አሜን። ሁሌም ደስ ይላል። አሜን። እንግዲህ ትዕግስት ክፍሌ አሁን እየታከመች ሕክምና ላይ ነች። ሳውዝ አፍሪካ ደርባን ያለ ትልቅ ሆስፒታል ውስጥ እየታከመች ነው። ዛሬ እሑድ ማክሰኞ ኦፕራሲዮን ትሆናለች። ልቧን ሌላ በሽታ ተገኝቶባት ነበር። እዛ ከሄደች በኋላ ሳምባዋም ትንሽ ተጎድቶ ነበር። እሱን እያከሟት ነበረ። ከዛ አሁን ማክሰኞ ኦፕራሲዮን ትሆናለች። ከሳምንት በሚቀጥል በማክሰኞ ሳምንት
ወደ ሀገሯ ትመለሳለች። እንድትመለስ የእናንተም ጸሎት ያስፈልጋል። ይሄ ነው አንዱ። አላዛር የ8 ዓመቱ እሱ ነው ኩላሊቱ አንደኛው ኩላሊት ሲጀመርም ኩላሊት የለውም፣ አንደኛው ነበረ። እሱ ነው እየጠፋ ያለውና እሱን ለሱ ይሄ ገንዘብ ያስፈልግ ነበር። እሱን ገንዘብ እያሰባሰብን አሁንም ገንዘቡ አልሞላም። ምንድነው ጨረታ ነበር ያካሄድ ነው። ጨረታው ላይ ሌሎች በጎ ፈቃደኞች ነበሩና እነዛ በጎ ፈቃደኞች ከቤቶቻቸው የፈጠራ ስራዎቻቸውን ስዕሎች ምናምን እና ደግሞ በየቤቱ የተቀመጡ የጥንት ቅርሶች ነበሩ እነ ጎራዴ ምናምን እና ብዙ ጨረታ ሰዓቶች ስለነበሩን እነሱን ስናደርግ ያ ሰዓት አለፍብን የመኪናው እና ልክ የመኪናው ጨረታ እንደተጀመረ ተጫራቾቻችን ወጡ እና አሁን ቀጣዩ ልክ በዓሉ እንዳለፈ እንቁጣጣሽ እንዳለፈ ከአንድ ቀን ከሁለት ቀን በኋላ ይዘጋጃል። እሱንም ለምንድነው አዳራሾች በዚህ በበዓል ሰሞን ብዙ ስለሚያዙ አልቻልም እንጂ ማፍጠን ፈልገን ነበር። በዚህ ምክንያት ምን ፈልገው ያህል ገንዘብ አልመጣልንም። ወደ 3 ሚሊዮን ያህል ገንዘብ መጥቷል በቃል እና ሰው ከአገር ውስጥም ከሀገር ውጭም ያሉት ሰዎች የላኩት ተጨምሮ ወደ 3 ሚሊዮን ያህል ደርሷል። ምንድነው አሁን ያለን ነገር ለአሜሪካ ነበር የተጻፈለት የሕክምና። ስለዚህ አሜሪካዎች ደግሞ አሜሪካ ቪዛ ለመስጠት ፈቃደኞች አልሆኑም፣ ሆስፒታሉን ፈቃደኛ አልሆነም። ስለዚህ ሌላ ሆስፒታል የተሻለ ሆስፒታል እያጣራን አሁን የተገኙ ሆስፒታሎች አሉ። በሚቀጥሉት ሰሞናት ውስጥ አሁን በሚቀጥለው ሳምንት ውስጥ የአላዛር ሁኔታ ያልቅና እሱም እንግዲህ ካገኘናቸው ትልቅ የሚባለው ሆስፒታል ውስጥ ለመሄድ ዝግጅት ላይ ነው። እግዚአብሔር ይርዳን። እሱም ተሽሎት መጥቶ የረዳውን ወገኑን እንዲያመሰግን ነገ የረዳውን ወገኑን እንዲያገለግል እግዚአብሔር ይርዳው። በጣም ነው አመሰግናለሁ። እሺ ሌላ አንድ የሚገርም ነገር እንንገራችሁ። መኪናው በጨረታ የቀረበለት ሰለሞንን የሚያውቅ የቅርብ ወዳጁ አንተ ራስህ መኪናህን አቅርበህ እንዴት ትሆናለህ? በእግር መሄድ የለብህም ብሎ ማርቸዲስ መኪናውን በዛን ጊዜ በተገለጸ ዋጋ መሰረት ከሆነ 1 ሚሊዮን ብር የሚያወጣ ማርቸዲስ መኪናውን ያንተን መኪና ከሸጥ ይሄኛውን መኪና ንዳ እኔ ስጦታ ሰጥቻለሁ ብሎ ሰጠው። የሚገርመው የሰውየው ደግነት እንደተጠበቀው ነው። ሰለሞን ግን ይሄ ልጅ ሳይታከም እኔ በመኪና አልሄድም ብሎ ሁለተኛውንም መኪና ጨረታ ላይ አወጣው ለመሸጥ። ሰውን ለመርዳት ሰው መሆን በቂ ነው ማለት ይሄ ነው። የኛ ሐሳብ የእውነት ሰውን የምንወድ ከሆነ ህልሙን እንዲኖር እንርዳው ነው ትልቁ ነገር። ምክንያቱም ትዕግስትን ስናያት 37 ዓመቷ ነው፣ ልጆች አሏት የ10 ምናምን ዓመት ልጆች። እነሱን መዳር መኳል ተመርቀው ማየት ትፈልጋለች። ይሄን ህልሟን ነው መርዳት ያለብን፣ ይሄን ነው ማድረግ ያለብንና እሺ አሁን ሌላ አንድ ስራ ልሰጥህ ነው። አንተ የሰጠህን 1000 ብር እና ሌሎች ወገኖቻችን የሰጡን በጠቅላላው 100,000 ብር እጃችን ላይ ይገኛል። ካንተ 1000 ብር ጋር ተጨምሮ የሰጡንን ሰዎች አነባለሁ። አንተ ጥያቄ ትጠይቃለህ፣ የዞርክ ለመለሱ ሰዎች ትሸልማለህ ራስህ። ሽልማታችሁን መታችሁ ነገ ከሜሪ ጆይ ትረከባላችሁ። ግን ከዛ በፊት የረዱንን ማመስገን ስላለብን አንድ ጊዜ ሊስታቸውን አነባለሁ። ኦቢኤስ ቴሌቪዥን አብዛኛውን ወጪ ሸፍኖልናል። ኦቢኤስ ቴሌቪዥንን እናመሰግናለን። ኦቢኤስ ቴሌቪዥን በማዕከላችን የተገኙት አረጋውያን ለዓመት በዓል ባዶ እጃቸውን ወደ ቤት እንዳይገቡ በሚል ያቅሙን አድርጓል። ኦቢኤስ ቴሌቪዥንን እናመሰግናለን። ሴባስቶፖል ሲኒማን በሁሉም ቅርንጫፎቹ ስም እናመሰግናለን። ሜትሮ ፒኤልሲን እናመሰግናለን። ሰራዊት ሲኒማን እናመሰግናለን። ሰራዊት ሲኒማ እዚህ ቦሌ መድኃኔዓለም በከፈተው ሁለቱ ሲኒማ ቤቶች በከፈተውና በአጉና ሰራዊት ሲኒማ ስም እንደዚሁ ረድቶናል። እናመሰግናለን። ሪፍት ቫሊ ዩኒቨርሲቲን እናመሰግናለን። ሶደሬ ሪዞርትን እናመሰግናለን። ክብራን ትራቭል
እናመሰግናለን። ዮናስ ጂ አለሙ ይባላል። እሱም እኔ እዚህ ላይ ተገኝቼ የአቅሜን ማድረግ አለብኝ ብሎ 5000 ብር ሰጥቶናል። እሱንም እናመሰግናለን። ደራሲና ዳይሬክተር ሚካኤል ሉልሰገድ እናመሰግናለን። በዛሬው ዕለት በዚህ ሰዓት የጋብቻ ስነ ስርዓቱን እየፈጸመ ያለው ወዳጃችን ጋዜጠኛና አርቲስት ሴፉ ፋንታሁን ከሰርጌ ላይ የቆጠብኩትን ስጥልኝ ብሏል። እሱንም እናመሰግናለን። አማኑኤል ጋላክሲ ፊልም ፕሮዳክሽን እናመሰግናለን። አብርሃም ግዛው ኢንተርቴይንመንት እናመሰግናለን። ሆናሊያት ሞል መሳለሚያ የሚገኝ ሲኒማ የሞል ነው። በጣም ትልቅ የገበያ አዳራሽ ነው። በላዩ ላይ ሲኒማ ቤት አለ። ሆናሊያት ሞልም እንደዚሁ የሚችለውን አድርጎልናል። እናመሰግናለን። ሰለሞን አሁን መድረኩን ላንተ ሰጣለሁ። እየጠየቅ ራንደምሊ የምትፈልገውን ጥያቄ ትጠይቃለህ፣ ትሸልማለህ። እማማ ይሰማዎታል? እሺ፣ እንኳን አደረሱ። እንኳን አብሮ ደረሰ። አዎ፣ ዛሬ እንቁጣጣሽ ነው። እና እድሜው ስንት ነው? እድሜን አላውቀውም። በበዓል ምን ገጠመኝ አለዎት? በበዓል መኪና ገጭቶኛል። መኪና ገጭቶኛል። እግዚአብሔር አወጣኝ፣ መድኃኒዓለም አወጣኝ። የት አካባቢ? ከናዝሬት ስመጣ እዚህ ለገሃር። እሺ በቃ እንግዲህ እርስዎ አሁን መልስ ስለመለሱ 1000 ብር ተሰጥቶታል። እግዚአብሔር ይስጥልኝ፣ መድኃኒዓለም ይስጥልኝ፣ እግዚአብሔር ይስጥልኝ። እኔም ልጆች ያዝኩ 4 ልጅ ቀብሬ ነው እንደዚህ የሆንኩት። እግዚአብሔር ይስጥልኝ፣ ቸሩ መድኃኒዓለም ይስጥልኝ። አሜን አሜን አሜን። ዛሬ በዓል ነው፣ እንቁጣጣሽ ነው። አዎ እንቁጣጣሽ በዓል ነው። እንኳን አብሮ አደረሰ። እንኳን አደረሳችሁ። በሙሉ እንኳን አደረሳችሁ። እንኳን አብሮ አደረሰን አባቴ። በእንደው በበዓል ቀን የገጠሙት ገጠመኝ ይኖራል? በበዓል ቀን የገጠመኝ የዛሬ 7 ዓመት መኪና ገጨኝ። እርሶንም የገጠመኛ ነው። ከዛ ወዲህ በሽተኛ ሆንኩ። ትጦረኛለች፣ ትቀብረኛለች አልኳት። ልጅ ሞተችብኝ። በመንገድ ላይ እየለመንኩ ነው። አይዞት፣ እግዚአብሔር አለ። እንግዲህ ያው ሜሪጆ ውስጥም ስላሉ እኛም አለን። ከዚህ በኋላ እንደግፎታለን አባት። እሺ እሺ እሺ። ለዛሬ እንደው ለበዓል መዋያ 1000 ብር ሴባስቶፖልና ኦቤስ በመተባበር ለእርሶ አበርክተዋል። እሺ ቆዩልን፣ ያቆዩልን፣ አመት አመት ያድርስልን። አንጣችሁ እርምተ እንጀራ ይስጣችሁ፣ ሀገራችንን ሰላም ያርግልን። ውላችሁ ግቡልን፣ ለቁም ነገር ያብቃልን፣ የልቦናችሁን ያሟላልን፣ ያልታሰበውን ሲሳይ ይስጥልን። አሜን አሜን አባቴ፣ አሜን አሜን። እንደምን አለሽ የኔ እህት? እግዚአብሔር ይመስገን። እግዚአብሔር ይመስገን። ስምሽን ማን ልበል? አልማዝ አባይ። አልማዝ አባይ። ምን ሆነሽ ነው ይሄን ክራንች ያልሽው? ምንም አልሆንኩም። ዝም ብሎ ነው አንድ እግሬን ጀመረኝ፣ ሁለተኛው እግሬ ተጀመረ። ሕክምና ላይ ነበርኩኝ። ያው 400 ሺህ ብር ያስፈልጋል ተብዬ ሕክምና ተቃጣው ቁጭ ብዬ። አይዞሽ አይዞሽ፣ በበዓል አይለቀስም፣ በበዓል አይለቀስም። ዛሬ አዲስ ዓመት ነው አይደለም? በበዓል አይለቀስም። እንደው እስቲ በበዓል ደስ የሚል ገጠመኝ የምትይውን እስቲ ንገሪኝ። ዓመት ምንም ደስተኛ ነገሩ ምንም ነገር። አይዞሽ እግዚአብሔር አለ። እንግዲህ ኦቤስ እና ቴዲ ስቱዲዮ በመተባበር አዲስ ዓመትን ደስ ብሎሽ እንድታሳልፊ 1000 ብር ስጦታ ሰጥተውሻል። እግዚአብሔር ይስጥልኝ ሜሪጆይ። ለኔ ከምንም በላይ ደግሞ ከሰው ፊቱ ነው።
ሜሪጆ ሁሉም ውስጥ ያሉት በጠቅላላ ያላቸው አክብሮት ለኔም ይራሩልኝ ተስፋዎቼ ናቸው ለኔ ማለት ነው። ከምንም በላይ ደግሞ አይዞሽ በርቺ ሲሉኝ ተስፋዬ የበለጠ እየለመለመ መጥቷል። ከ5 ከ6 ወር በፊት ተስፋ ቆርጬ ቁጭ ብዬ ነበረ። አይዞሽ በማለታቸው ይሄ ነው ብዬ የምናገረው ቃላት ያጥረኛል። እግዚአብሔር ለሁላችሁም ለጠቅላላ ለረዳን በሙሉ እግዚአብሔር እድሜ ጤና ከምንም በላይ ደግሞ እድሜና ጤና ይስጥልኝ። እድሜያችሁን ረጅም ያደርግልኝ አይለየን። እንዲሁ ደግሞ ቆይቶን ደግሞ ለአመቱ ደግሞ የበለጠ ረጅ ሆናችሁ ለማየት ያብቃኝ። አመሰግናለሁ። መልካም አዲስ አመት ይሁንልሽ። ኦቢኤስ ቴሌቪዥን እና ሴባስቶፖል ሲኒማ ሌሎች ወዳጆቻችንን አስተባብረን ልናሳክምሽ ቃል እንገባለን። ቴዲ በጣም እናመሰግናለን። ይሄ ነው በቃ 2008 በጣም የተፈታ ዘመን ነው። እውነት ሁላችንም የምንዋደድበት የምንፋቀርበት ዘመን ነው። እግዚአብሔር ፈውስን ያመጣል። በጣም በጣም ደስ ይላል። እውነት አይዞሽ፣ እግዚአብሔር ካንቺ ጋር ነው። ደስ ይልሽ ነው የሚገባው። እሺ እንኳን አደረሱ። እንኳን አብሮ ደረሰን። ዛሬ ያው እንቁጣጣሽ ነው። በእንቁጣጣሽ ያሉት ገጠመኝ እንደው ቢያጫውቱ ደስ የሚል ገጠመኝ ካለው። ያጋጠመኝ ነህ ካባ ድንጋይ ሰራ ነበር። ወገቤ ተሰብሮ በጣም ያመመኝ ስለሆነ በዛው በቃ መስራት አልቻልኩም። እሺ አባቴ፣ እንግዲህ ቴዲ ስቱዲዮ እና ኦቢኤስ በመተባበር በዓልን ደስ ብሎት እንዲያሳልፉ 1000 ብር ሰጥተውታል። እሺ ሰለሞን በጣም እናመሰግናለን። አረጋውያን እናቶቻችንና አባቶቻችን ሁላችሁም 1000 ብር ይዛችሁ ወደ ቤት ለበዓል እንድትገቡ ተሸልማችኋል በኦቢኤስ አማካኝነት። ስለዚህ በጣም በጣም እናመሰግናለን። በጣም ይህንን ፕሮግራም በቴሌቪዥን የምትከታተሉ ወንድሞቻችን እህቶቻችን ኢትዮጵያውያን በሙሉ እንኳን ለ2008 የዘመን መለወጫ በዓል አደረሳችሁ። ከናንተ ጋር በመሆን በዓልን ያከበርን ስለሆነ እጅግ በጣም ደስ ይለናል። ከሜሪጆይ ካስተባሰባቸው እናቶቻችንና አባቶቻችን ጋር ሆነን ይህን በዓል እያከበርን በመሆኑ ደስ ብሎናል። ኦቢኤስ ቴሌቪዥን እና ቴዲ ስቱዲዮ ሴባስቶፖል ኢንተርቴይንመንት በጋራ እችን እህታችንን 400,000 ብሩን ሸፍነን ለማሳከም ቃል በመግባታችንን በስሜታዊነት ቢሆንም እጅግ ደስ ብሎናል። ይህንን ፍላጎታችንን ለማገዝ የምትፈልጉ በቢሮአችን ልታገኙን ትችላላችሁ። ስለመጣችሁ የተከታተላችሁን ስለሆነ እንደገና እጅግ በጣም ደስ ብሎናል። የዚህ የዛሬ ዝግጅት ዓላማችንም 2008ን በበጎነት በቀናነትና ወገኖቻችንን ሁሉ በማሰብ እርስ በርሳችን በመረዳዳት እንድናሳልፈው ለማስታወስ ስለሆነ አሁን እየተደረገ ነገር ያለው ሁሉ እግዚአብሔር በመፍቀዱ የሆነ ነውና እግዚአብሔርንም እናመሰግናለን። አሜን። አሁን ሌላ በጣም የምንወደውና የምናደንቀው ወዳጃችን አለ፣ ጌትሽ ማሞ፣ ድምፃዊ ጌትሽ ማሞ። እባክህ አንድ ጊዜ ወደ መድረክ። ጌትሽ እንኳን ደህና መጣ። እንኳን ደህና ቆየ። እንኳን ለ2008 ዓመተ ምህረት የዘመን መለወጫ በዓል አደረሰ። እንኳን አብሮ አደረሰን። ሁላችሁም እንዲሁም እንኳን አደረሳችሁ። ጌትሽ ማሞ አንድ ጊዜ ይህንን የሀዘን ድባብ እንድለቀቅ የሚያደርገን እስቲ ለሁለት ለሶስት ደቂቃ ወይም በተቻለ መጠን አንድ የሀገር ባህል ሁላይ ሞላም የሰው ሀገር ሲነጋ አዲስ ሁሉም ነገር እርቆ ቢሄድም እግሬ ልቤ ቅርብ ነው ወደ ሀገሬ
እርቆ ቢሄድም እግሬ ልቤ ቅርብ ነው ለሀገሬ። አመሰግናለሁ። በዚህ አጋጣሚ በውጭም ሀገር ያላችሁ ቤተሰቦቻችን፣ ዘመዶቻችን እንኳን አደረሳችሁ ላለው አመሰግናለሁ። ቴዲስቲ ጌትሽ ማሞ ቆይ ጌትሽ አንድ ጊዜ ጌትሽ ማሞ ዘንድሮ በሚካሄደው የአፍሪካን ሙቪ አካደሚ አዋርድስ በፊልሞች ላይ በሚዘፈኑ ዘፈኖች የፊልም ሳውንድ ትራክ ከ800 ተወዳዳሪዎች ከቀሩት 5 ተወዳዳሪዎች ውስጥ አንዱ በመሆን በቅርቡ ወደ ሳውዝ አፍሪካ ይሄዳልና አንድ ጊዜ እንኳን ደስ አለህ በሉት። አመሰግናለሁ። እስቲ ጌትሽ መጀመሪያ የሰማህለት በአፍሪካን ሙቪ አካደሚ አዋርድስ መታጨትህን መጀመሪያ የሰማህለት ምን እንደተሰማህ ንገረን እስቲ። በጣም ደስ ነው ያለኝ። ያው አንተንም አመሰግናለሁ። በዛ ፊልም ላይ 3 ማዕዘን የሚለው ፊልም ላይ የተሳተፍኩት እነ ሰለሞን የሰሩት ላይ እዛ ፊልም ላይ አጋጣሚ ያው ሳውንድ ትራኩን እንድሰራ እድል ስለሰጠኝ አመሰግናለሁ። አንተ የሰጠኝ እድልም እዚህ ጋር ደርሷል። እግዚአብሔር ይመስገን። አሜን። ከዚህ በፊት የፊልም ሳውንድ ትራክ ሰርተሃል? አልሰራም። የመጀመሪያ ነው። አልሰራም። ስለዚህ በመጀመሪያ ፊልምህ ነው የታጨኸው። በጣም እድለኛ ነህ። እንኳን ደስ አለ። እንኳን አብሮ ደስ አለ። እስቲ የበዓል አጋጣሚ ምን አለ? የበዓል አጋጣሚ ሳይሆን አንድ ቴዲ ፑስቶ የሚባል ጓደኛ ነበር፣ የነፍሱን ይማረው። አንድ የቤት ይመጣና ምሳ ሰዓት ላይ ሽሮ ነበር የምበላው። እንብላ ስለው እሺ ብሎ ሽሮ በላ። በሁለተኛውም ቀን ሲመጣ ሽሮ ነበር የምበላው። እንዴ አንተ ልጅ ቸስታ እንዴ ና ቆይ ምናምን ብሎኝ ይዞኝ ሄዶ ስጋ ቤት አስገባኝና ስጋ በጣም ቁርጥ እወዳለሁ ጋብዘኝና ለእጅ 500 ብር ሰጥቶኝ በሊድ አለኝ። ልክ ሲሄድ ስማ ና አለኝ እለዋለሁ። ደግሞ አመት በዓል መስሎ እንኳን አደረሳችሁ እንዳትል በር እያንኳኳ። በሀገራችን ከፍተኛ እውቅናና ዝናን ካተረፉ የባህል ሙዚቀኞች መካከል በቁንጮነት የምትጠራው ማሪቱ ናት። ማሪቱ መቼም በአምባሰል አትታማ። እስቲ ወደ ማሪቱ ዝምጣና አንድ የማሪቱ ዘፈን ዝፈንና እዛው እግረ መንገድህን ደግሞ አስከትለ የወይዘሮ ንጋቱ አከልካይን አንድ ሙዚቃ አቀርብልኝ። አመለኛው እግሬ መሄድ የለመደ ሀይቅን ሲዞር ውሎ ሜሩጆ እያረጋችሁ እንዴ በዓል አይደለም እንዴ? እነዚህን አበሾችን አበላል ያውቃሉ። እነዚህን አበሾችን አበላል ያውቃሉ። ከገብስ እንጀራ ላይ ሳማርጉ ይላሉ። ከገብስ እንጀራ ላይ ሳማርጉ ይላሉ። ለምሳሌ ሩጫውን ማስመሰል እንዴት ይቻላል? ሩጫን ማስመሰል በጣም ከባድ ነው። አንተ ግን ታስመስላለህ። እስቲ የቀነኒሳን ሩጫ አስመስል አሳየው። እጅግ በጣም በሚገርም ሁኔታ ነው ያስመሰለው። እና በኢትዮጵያ ሙዚቃዎች ላይ ጥናት ታካሂዳለህ እንዴ? ያው መስማት በራሱ ጥናት ነው። ሙዚቃ መስማት በራሱ ጥናት ማካሄድ ማለት ነው። እንኳን አደረሱ። በአዲስ ዓመት ከቤቶ ውስጥ ምን መቀየር አስበዋል? ሶፋውን፣ አልጋውን ወይስ ቴሌቪዥን? ቴሌቪዥኔን ካሉ ይፍጠሩ። ምክንያቱም ሊያመልጦ የማይገቡ ድንቅ የቴሌቪዥን የመዝናኛና የመማማሪያ ዝግጅቶችን ይዘንሎ እየመጣን ነው። እነማን ናችሁ ካሉን ቴዲ ስቱዲዮዎች ነን። በታሪክ ቀያሪ ፊልሞቻችን ያሉ አሁን ደግሞ በኦቢኤስ ቴሌቪዥን ናይል ሳት ላይ ብቅ ብለናል።
ከመስከረም 1 2008 ዓ.ም ጀምሮ በአዲስ ዓመት አይን የማያስከድኑ ሶፋ የማያስለቅቁ ዝግጅቶቻችንን አጠናቀን ጨርሰናል። ጨዋታ ከቴዲ ጋር፣ እውቀትና ሚሊዮን፣ ሐሳብና ነዋይ፣ ሚስተር ምስስ ኢትዮጵያ፣ እኛና ምዕራብ አይኖን ከቴሌቪዥን ጋር ከሚያዋህድባቸው ዝግጅቶቻችን ጥቂቶቹ ናቸው። በናይል ሳት ኦቢኤስ ቴሌቪዥን ላይ ዘወትር ከምሽቱ 2 ሰዓት ተኩል ጀምሮ ጉድ ያያሉ። ጉድ! ናይል ሳት ላይ ኦቢኤስ ቲቪን ይፈልጉ። ቴዲ ስቱዲዮ፣ ማየት ማመን ነው። ዝናብ እየዘነበ ስለ ሰማይ ያው የኢትዮጵያ ዘፋኞች በነገራችን ላይ ከአሜሪካው የናሳ ምርምር ጣቢያ ባልተናነሰ ሰማይን ያውቁታል። ስለ ከዋክብት፣ ስለ ጨረቃ፣ ስለ ዝናብ፣ ስለ ደመና፣ ስለ ሰማይ በአጠቃላይ ከ200 በላይ ዘፋኞች ዘፍነዋልና እኔ አሁን ብጠይቅ ወዲያው ትመልስኛለህ። እንግዲህ ካላዋረድከኝ ይችላል ብዬ አስባለሁ። ኩኩ ሰብስቤ ስለ ሰማይ ኩኩ የሰማዩ ዝናብ ከዳመናው መጣ ተሸወሙት ሰማይ ሲላወስ ደመናው ሲገልጥ ብርሃን ሲጠፋ ጨለማው ሲደርቅ ጨረቃ ቴዲ ታደሰ ቶሎ ነው የምጠይቀው። ቴዲ ታደሰ ሰማዩም ጠቆረን ዳመናው ተቆጣ። ቴዲ አፍሮ በሰማዩ ጋሪ የሄድኩት በርሬ። አስቴር አወቀ አስቴር ጥርት እንደ ሰማይ ደቅም እንደ ስንዴ ከሰማዩ በላይ ያለከው ሰማይ ነው አይደበበ ነው አይደበበማ ጠፈርተኛ ነው። እንደው ብዙ ሰማይ ነው ያለው። እስቲ አንዱ በልልኝ። የአምላክ ጸጋ ታምር በሰማይ በምድር አዋፍ የዱር አውሬ ጾም አያሳድርም። ፀሐይ ዮሐንስ ጓደኛው አይደል እንዴ? አዎ ፀሐዬ ዙሪያዬን ባስስ አንቺ እንደሁ የለሽም ባንጋጥጥ ወደ ሰማይ አሸብር በላይ እያረሰረሰን የጎጃም ሰማይ እያረሰረሰ የጎጃም ሰማይ ይሁኔ በላይ አትልፋቱ ወገግ አለ የአገሯ ሰማይ ወዲያ ናት ወደ ላይ አይኗንም አላ ትዕግስት በቀለ ጭር ባለው ሰማይ ከዋክብት አለበት። ስለምን ልጠይቀው? ፋንቱ ማንደዊ ተዋናይ እኮ ነው። ተዋናይም ብቻ አይደለም። ኦኬ ፋንቱ ማንደዊ እሁድ የቁብ ጠላ ስለጋ ምድርና ሰማዩ ሲዞርብኝ ነጋ። አጨብጭቡለት። በዛሬው ቀን ነው በእንቁጣጣሽ ቀን ነውና አንድ እርጉም ልጅ ያላት አንድ ሴትዮ እኛ ሰፈር ነው። ና አንተ ጉቱ ና። አቤት። ሂድ 4 ዳቦ ገዝተህ ና። እሺ። ይሄዳል። ሄደና ሱቅ 4 ዳቦ ገዝቶ ትንሽ ቤቱ ራቅ ይላልና ሲያየው ዳቦው ትኩስ ነው። ሽታው አለ። የዳቦ ሽታ እንደው በዳቦ ቤት ስታልፉት እዚህ ይላችኋል እንዴት እንደሚያምር። በጣም ትኩስ ዳቦ ነውና አልቻለም ቤት ውስጥ ከሚገባ ድረስ። ሁለቱን መንገድ ላይ አጨደውና ሁለቱን ይዞት ቤት ገባ። ይሄው ማይ እንዴ ስንት ዳቦ ነው ያመጣው? ሁለቱ የት አለ? ይሄው እንዴ 4
ሌላው ሁለት እኮ ነው የምልህ። ምን አይነት እንደተረገመ ልጅ ነው እንደወለድኩት እንደው አንተስ የት አለ ሁለቱ? ይሄ እኮ ሁለት ነው አይደል እንዴ? እና ታለ ቀሪ ሁለቱ እኮ ነው የምልህ። አምጣው እሱን ዳቦ አምጣው። የት አለ አሁን ሌላው? ይሄ ሁለት ነው። ሌላው የት አለ? በምናከብራቸውና በምንወዳቸው እንስት ድምፃዊ ንጋቷ ከልካይ አንድ ሙዚቃ ያቅርብልንና እኛም በጭብጨባ እንሸኘዋለን። አመሰግናለሁ። ሰውነቷ ያው ሰውነቷ ያለህበት ሀገርህ ፀሐይ ነው ደመና አይናት ዓለም እጠይቅሃለሁ እንዳንተም አልጠና አሁን እኔ ብሞት ምን ይቀበራል አይናት ሆዴ የሰራ ከላቴ ካንተው ጋር ይቀራል። አመሰግናለሁ። አዝመራውን እጅግ በጣም እናመሰግናለን። አንድ ጊዜ በጭብጨባ እንጀኙልኝ በማክበር ጠይቃለሁ። እንደበላቸው እንደዋዛ ከለቀካቸው ያስቸግራሉ። ክፉ አመላቸው ጉች አለው እንደበረዶ በልጅነቱ በረሃ ለምዶ የእናንተውላ ቃል በቆራዴ ማታ በዱላ ግጥምጥም ያለው እንደ በቅሎ ዕቃ የተናገረው አንዱ የሚበቃ በጓንዴ ጥይት ባፈደምድሙ በራሱ ይቁም ይንጠምጠምጠሙ ርዳየ አካኪ ዘራ ማን ይደፍራታል? የጀግና መራ ባጭሩ ታጠው ካላሉ ሰራ ዛፍ ይቆረጣል ከሞኝ መራ ከጀመረማ ወሳኙ መራ ራሱ ገርፎ ይጮሃል ጅራ አካኪ ዘራ ጉልበት ነው ተገን መሽቀል ካለና በሀገር በወገን ሀገር እኮ ነው አንድም ያደርገን ህብረታችን ነው የሚታደገን ከሰሜኑ ጫፍ እስከ ደቡቡ ከምስራቁ ጫፍ እስከ ምዕራቡ በኢትዮጵያ ጉዳይ አንድ ነው ልቡ። እንደበላቸው እንደዋዛ ከለቀካቸው ያስቸግራሉ። ክፉ አመላቸው ርገኝ የጥንቱን ትተን ከቅርብ እንውረድ። ሀገር በቀሉ የዛጎይ ነገድ የማያዳላ ዋሽቶ የማይፈር ንጉሳዊ የላሊበላ የተቸራቸው የጥበብ መላ ጥበብ ሲያንጹ ከፊት ከኋላ ያኔ ተኝቷል ዓለም በሞላ ልብነ ድንግል ሰለሞናዊው የምኒልክ ዘር ያ ዘመናዊው ፋሲል ኢያሱ አፄ በካፋ የምንኮራበት ታሪክ መሽነባ የትየለሌ ነው ታሪካችን የማይደበዘዝ ነው አሻራችን። ጀግና ልጅ ነን ጀግናማ ሞልታ የኢትዮጵያን ታሪክ ለዓለም አሳይቷል። እንደበላቸው የቋራው ትንታግ መይሰው ካሳ ያርበደብዳል ከራሴ ይነሳ ሶስት ነው ስል በላንተ እንዲህ እንደ መቀመጥ እንደ መነሳት አገሩን ለሰው አያስቀምሳት እንዳንድ አይዞህ እንዲህ
ጎመን አንዳንዴም ጓያ አንዳንዴም ሽሮ አንዳንዴም ቃሪያ ይበላል እኮ ለሩይ ማቆያ በላቴ ሳርስቃለሁ እንደ ማሽላ ነገር በሆኔ እየተብላ አዲስ ህይወት እንኳን ደህና መጣሽ። እንኳን ደህና ቆየህ። ሜሪ ጆይ መቼ ነው የተመሰረተው? እሺ በቅድሚያ እንኳን አደረሳችሁ። ሜሪ ጆይ የልማት ማህበር ከተመሰረተ 21ኛ ዓመቱን ይዟል። በላይ በዚህ በ21 ዓመት ውስጥ እንግዲህ በርካታ ዘርፈ ብዙ ስራዎችን እየሰራ ይገኛል። ምን ያህል ልጆች አካቶ ይዟል? ምን ያህል አረጋውያን እያገዘ ነው ያለው? እሺ ሜሪ ጆይ የልማት ማህበር በዚህ በ21 ዓመት የስራ ሂደት ውስጥ ለበርካታ አረጋውያንና ህፃናት ድጋፍ በማድረግ ማለትም ለ56000 ህፃናት ለ42000 አረጋውያን በስፖንሰርሺፕ ፕሮግራም ተጠቃሚ አድርጓል። እንዲሁም ከ1.5 ሚሊዮን ህዝብ በላይ በሐዋሳና በአዲስ አበባ ላይ እርዳታም ሆነ የተለያዩ አልባሳት ድጋፍ እንዲደረግላቸው አድርጓል። እስካሁን ባለንበት ማለት አሁን አንድ ያለቀ በ2008 የሚመረቅ ማዕከል አለ። ስለ ማዕከሉ ያለሽን አጠቃላይ ሁኔታ አንድ ጊዜ ዘርዘር ባለ መልኩ ብትገልጪ። ይሄ ማዕከል ግንባታው አሁን አልቋል። ይሄንን የአረጋውያን ማዕከል መገንባት ብቻ አይደለም፣ ሁለገብ የአረጋውያን ሙያ ማዕከል ነው። በየትኛውም ሀብታም ሆኖ ያረጀ ሊሆን ይችላል፣ ደሃም ሆኖ ያረጀ ሊሆን ይችላል። እዚህ ማዕከል ውስጥ 25 ክፍሎች የያዘ ማዕከል ነው። ይሄ ማዕከል ሁሉም አረጋይ መጥቶ መጽሐፍ ማንበብ የሚችለው መጽሐፉን አንብቦ፣ ኢንተርኔት መጠቀም የሚችለው ኢንተርኔቱን ተጠቅሞ፣ የራሱ ቲቪ ሩም ያለው ቴሌቪዥን ሲደክማቸው ቴሌቪዥን ማየት ይችላሉ። ትልቅ ክሊኒክ ያለው እሱም ሴራጂሙንም ጂሙንም ያካተተ ጌም ሩሞች አሉ። በባህላቸው እናቶች አባቶች ይሄ ገበጣ የመሳሰሉ ጨዋታዎችን ከአቻቸው ጋር እያወሩ የሚጫወቱበት ትልቅ የመዋያ ማዕከል ነው። እንግዲህ ይሄ ማዕከል በአፍሪካም በኢትዮጵያም የመጀመሪያው ነው። ሐዋሳ ላይ ብቻ አይደለም የምናቆመው። ይሄንን አርባ ምንጭ ላይ መሰረተ ድንጋይ ተጥሏል። አንዱን ሳንጨርስ ህዝቡ እንደሚሰራው ኢትዮጵያውያን እንደሚሰራው ስለታመነ አርባ ምንጭ ላይም የመሰረተ ድንጋይ ተጥሏል። በፓርትነርሺፓችን ድሬዳዋ ላይም ይቀጥላል እያልን እንግዲህ እነ መቀሌን ባህር ዳርን እናዳርሳለን እንደ እግዚአብሔር ፍቃድ። ይሄ ሁሉ የሚሆነው ግን መቼ ነው? ሁላችንም ስንገባበት ነው። እዚህ ማዕከል ውስጥ የሜሪ ጆይ አይደለም። በእውነት የምላችሁ ይሄ የአረጋውያን ማዕከል የሜሪ ጆይ ብቻ አይደለም፣ የኢትዮጵያውያን ነው እንዳለ ማለት ነው። ሐዋሳ ለስራም ሆነ በሌላም አጋጣሚ ለምትሄዱ ወገኖች ዲያስፖራ ሰፈር በሚባለው ቦታ ላይ ነው ይሄ የአረጋውያን ማዕከል የተቋቋመው። አሁን ግንባታው አልቋል። እንደ አምላክ ፍቃድ ግንባታውን ጨርሰናል። ነገር ግን በርካታ የሚያስፈልጉን ነገሮች አሉ። ስለዚህ ሳሙና ፋብሪካ ያለው ሳሙና ለጽዳት ብሎ ቢሰጥ፣
አንሶላ የሚያመርት ድርጅት አንሶላውን ቢለግስ፣ ፈርኒቸር የሚያመርት ፈርኒቸሩን፣ ሁሉም ያለውን ነገር ቢሰጥ ይሄ ማዕከል ትውልድ ተሻጋሪ ይሆናል ማለት ነው። በእያንዳንዳችን ከኪሳችን ሳይሆን መጀመሪያ ያለብን ከልባችን ነው። እንዴት ነበር የዛሬ ዝግጅታችን? በጣም የሚያስደስት ጥሩ ቆይታ ነበረ ከአረጋውያኖች ጋር። እጅግ በጣም ደስ የሚል ጊዜ ነበር ያሳለፍነው። በጣም ከበዓሉም ጎን ለጎን የነበረው የእርዳታ ሁኔታ ለአረጋውያኑም ለህፃናቱ የነበረው ስሜታቸው ጥሩ ነበረ እና በዓሉን የበለጠ ጥሩ አድርጎታል። ተመልካቾቻችንም አይቶ ይፈርዱናል ብዬ አስባለሁ። በእኛ በኩል በጣም ደስ ይላል። እንግዲህ የዛሬ በዓል ዝግጅታችን ይሄን ይመስል ነበር። በጎደሏችን እየሞላችሁ በትዕግስት ስለተመለከታችሁን እናመሰግናለን። ቀሪውን የበዓል ጊዜ የደመቀ እንዲሆን እንመኛለን። ታዲያ አደራ ጮማና ቅባት አታብዙ። ከዚህ በመቀጠል ጨዋታ ከቴዲ ጋር የመጀመሪያውን እንግዳ ይዞላችሁ ይቀርባል። በእኛ በኩል ግን በዚሁ ተሰናበትናል። ፈጣሪ ኢትዮጵያን ይባርክ። Thank you.
እንኳን አደረሰው። በአዲስ ዓመት ከቤቶ ውስጥ ምን መቀየር አስበዋል? ሶፋውን፣ አልጋውን ወይስ ቴሌቪዥን? ቴሌቪዥኔን ካሉ ይፍጠሩ። ምክንያቱም ሊያመልጦ የማይገቡ ድንቅ የቴሌቪዥን የመዝናኛና የመማማሪያ ዝግጅቶችን ይዘንሎ እየመጣን ነው። እነማን ናችሁ ካሉን ቴዲ ስቱዲዮዎች በታሪክ ቀያሪ ፊልሞቻችን ያሉ አሁን ደግሞ በኦቢኤስ ቴሌቪዥን ናይል ሳት ላይ ብቅ ብለናል። ከመስከረም 1 2008 ዓ.ም ጀምሮ በአዲስ ዓመት አይን የማያስከድኑ ሶፋ የማያስለቅቁ ዝግጅቶቻችንን አጠናቀን ጨርሰናል። ጨዋታ ከቴዲ ጋር፣ እውቀትና ሚሊዮን፣ ሐሳብና ነዋይ፣ ሚስተር ሚስስ ኢትዮጵያ፣ እኛና ምዕራብ አይኖን ከቴሌቪዥን ጋር ከሚያዋህድባቸው ዝግጅቶቻችን ጥቂቶቹ ናቸው። በናይል ሳት ኦቢኤስ ቴሌቪዥን ላይ ዘወትር ከምሽቱ 2 ሰዓት ተኩል ጀምሮ ጉድ ያያሉ። ጉድ! ናይል ሳት ላይ ኦቢኤስ ቲቪን ይፈልጉ። ቴዲ ስቱዲዮ ማየት ማመን